ልጭሁበት። ክፍል 2 አንድ ነገር ልንገርህ፣ 5 ሳንቲም የለኝም፣ የፈለገውን አድርገኝ አለችኝ። ባጃጇን ከመቅጽበት አቆምኳት። በዚህ መሃል አንድ ሰካራም ግራ ቀኝ እየተጋጨ ከኋላ ገብቶ አጠገቧ ተቀመጠ። ደንግጣ እማ ብላ ተጠጋች። አይዞሽ የኔ ቆንጆ፣ የብርሃን ጭላንጭል ነሽ። እናንተ ባትኖሩ እኛ ወንዶች እንደ ዳይኖሰር እርስ በርስ ተበላልተን ነበር እያለ ይለፈልፋል። እሷም መሳቅ ጀመረች። ልጄን ከናፈኩ 6 ዓመት ሞላኝ አለ በሐዘን። የእሷን ሳቅ እያየ ግን በእናትሽ አንዴ ልጩህ አለን። ልጩህ በተወኝ አለና በሚያስፈራ ድምፅ አቀለጠው። ንዴቴን፣ ብሶቴን፣ ናፍቆቴን ባከስመው እኔ የጮህኩኝ እኔ ራሴ ልስመው። ዛሬ የጉድ ሌሊት አይነጋም ሆነብኝ። እሷ ትስቃለች፣ እሱ ይጮሃል። ክፍል 3 ይቀጥላል።